እናትነትን ደግሞ ዶክተር ስለሆነች በጣም ብዙ ሰዓት ነው የምትሰራው በቀን። እሱን እንደገና ሚስትም ናት፣ የሶስት ልጆች እናት ናት። እንዴት ነው ባላንስ የምታረጊው? I think it's a full-time job. Motherhood, absolutely full-time job. እና አሁን lay down የምናደርገው ፋውንዴሽን በኋላ ሪፕ የምናደርገው ነው። የመጨረሻ ጥያቄ እናትነት ላንቺ ምንድን ነው? ሰላም ቤቲ፣ እንኳን ደህና መጣሽ ወደ እናት ፖድካስት በድጋሚ። ቴንክ ዩ በጣም አመሰግናለሁ ሀና፣ ከእንደገና አክብረሽ ተጠራሽኝ። I'm excited for this session. ሰላም አድማጮች እንዴት ናችሁ? ሀና ነኝ ከእናት ፖድካስት። በድጋሚ ዶክተር ቤቲን ጠይቀት ደግሞ በድጋሚ እንግዳችን ሆናለች እና ስለ እናትነትን ደግሞ ዶክተር ስለሆነች በጣም ብዙ ሰዓት ነው የምትሰራው በቀን። እሱን እንደገና ሚስትም ናት፣ የሶስት ልጆች እናት ናት። እንዴት ነው ባላንስ የምታረጊው የሚል ጥያቄ ነው ከብዙ ሰዎች ይደርሳታል። እኔም በራሴ መልኩ ምንም ይደርሰኛል እና ይህንን ነገር ብንነጋገር አይዲያ ይኖራቸዋል ህይወትን እንዴት ማኔጅ እንደምታደርግ። እነዚህን ሁሉ ሬስፖንሲቢሊቲዎች ጃግል ማድረግ ስላለ ደግሞ አሜሪካ ነው የምንኖረው ሁለታችንም ያለችው። የአሜሪካ ህይወት ራሱን የቻለ ሌላ ነገር ነው በስደት ስለምንኖር። እሱን ሁሉ ዛሬ ለመነጋገር ነው የተገኘ ነው። ቤቲ በድጋሚ በጣም ነው የማመሰግነው ካለሽ ጊዜ ከኛ ጋር ጊዜ ለማሳለፍ ስለሰጠሽ። ቴንክ ዩ ሀና፣ በጣም አመሰግናለሁ። እኔም ከእንደገና አክብረሽ ተጠራሽኝ። ሁሌም ደስተኛ ነኝ እኔ ስለ እናትነት ማውራት። ኢትስ ቢግ ዲል ፎር ሚ። እንደምታውቂው 3 ልጆች አሉኝ። እንሶ በጣም ታይሜን ኮንሱም ያደረጉት ስፔንድ ማድረገው እነሱ ላይ ስለሆነ አሁን ኤኒቲንግ ከእናትነት ጋር የተያያዘ ቲፕም ቢሆን ኮሚኒቲም ቢሆን ኤኒቲንግ አም ኦፕን ለማውራት እና አም ቬሪ ሃፒ። ቴንክ ዩ፣ አመሰግናለሁ። ያ ልጆችስ እድሜያቸው ትንሽ እንደሆነ አውቃለሁ፣ አስታውሺ። አዎ፣ 3 ልጆች አሉኝ። የመጀመሪያ ወንድ ልጅ አለኝ፣ 3 ዓመት ተኩል ነው። ሁለተኛውም ወንድ ልጄ 2 ዓመት ተኩል ነው። አሁን የመጨረሻዋ ደግሞ ሴት ልጅ መታለች፣ ደስ ብሎናል። እሷ ደግሞ አሁን 4 ወር ተኩል ናት። እንኳን ደስ አለሽ። እኔም በጣም ደስ ብሎኛል ሲከታተል ነው በሶሻል ሚዲያ ላይ ኦፍኮርስ። እና 3 ዓመትና ከዛ በታች አልፍ ያለውኝ እሱንም ቀላል አይደለም። እኔና አንቺ እንግባባለን ፎር ሹር ተመሳሳይ ኤክስፒሪየንስ ስላለ እንደው እኩያ ልጆችም አሉን። ላስት ታይም አክቹሊ ሪከርድ ስናደርግ ስለ ኤፒዱራል ለማውራት ሁለታችን እርጉዝ ነበርን። ይህንን በተለይ እኛን በሲዝናችን በጣም ቢዚ የሚያደርገንን ነገር እና ደግሞ ኢትስ አ ብሌሲንግ ግን ማኔጅ መደረግ ያለበት ነገር ስለሆነ እንደ ሴት እንደ እናት አንቺ ደግሞ በሙያሽ ሄልዝ ኬር ውስጥ እንደመስራት ዶክተር ስለሆንሽ ሊደርሽፕ ነው ኤዱኬሽን ስትሰጪ ስለማይ እዛ ላይ ሁሉ ያለሽበት ሬስፖንሲቢሊቲ ከእናትነት ጋር ከሚስት ከመሆን ጋር ከዛም ብትዊን ሌላም ነገር ነን እህት ነሻም ሹር እህቶች ወንድሞች ይኖርሻል። እንደ ልጅ ራሱ ለፓረንቶቻችንም አለን ሪሌሽንሽፕ አለን፣ ብዙ ነገር ነው ሬስፖንሲቢሊቲያችን። በዛ ውስጥ ደግሞ ሲዝኑ በጣም የሚጠይቀን እናትነትን ማኔጅ ማድረግ ነው እና እንዴት ማኔጅ እንደምታደርጊ ጊዜሽን ከፈለግሽው ጀምረሽ ስትራክቸር መሆን የለበትም። ቀንሽንም ልታሳይን ትችላለሽ ስለ ስራሽ ራሱ ምን ያህል ሰዓት እንደምትሰሪ። አንዳንድ ጊዜ በጣም ረጅም ይሆናል መሰለኝ፣ ኢቭን የ24 ሰዓት ሽፍት ስትይ ያየሁኝ መሰለኝ። እነሱን ሁሉ እንዴት ማኔጅ እንደምታደርጊ አጫውችኝ። እሺ፣ ደስ ይለኛል። just to remind kind of ምን እንደምሰራ ማለት ነው። ያው አንቺ እንዳልሽው እናት ነኝ፣ 3 ልጆች አሉኝ፣ ሚስትም ነኝ፣ እህትም ነኝ፣ ልጅም ነኝ። ከዛ በላይ ደግሞ ስራዬ ክሊኒካል ብቻ ስራ አይደለም፣ ፔሸንት ሂጄ ማየት ብቻ ሳይሆን ደግሞ በግሎባል ሄልዝ ላይ ሰራለሁ። አሁን ዋና የሱ ዳይሬክተር ላይ የኛ ዲፓርትመንታችን ማለት ነው። ምንድን ያደረግነው ከዚህ ሀገር ያሉትን ትሬን የሚያደርጉት ሜዲካል ሬዚደንቶች አሉ አይደል፣ በአነስቲዣ ያው አነስቲዚዮሎጂስት ስለሆንኩኝ በአነስቲዣ
ከዚህ ሀገር ወደ ኢትዮጵያ ሄደው የሚያስተምሩበትን ኦፖርቹኒቲ ፈጥሬ እዛ ደግሞ የነሱን ሁሉ ነገር ኦቨርሲ ማድረገው እኔ ነኝ ማለት ነው። ሶ ከሪኩለም እዚህ ያላቸው እዛ ትሪፕ ሲኖር ማኔጅ ማድረገው እሱን አሁን እንደውም ኢትዮጵያ ውስጥ እሱ በኋላ አወራለሁ። ሌበር ፔን ፍሪ ሌበር ካምፔን የሚባል ኢትዮጵያ እዛ ኢንስቲትዩቶቹ ይሰራሉ። እኛ ከነሱ ጋር አብረን ነው የምንሰራው። ቲማችን አንድ 2 ሳምንት ውስጥ ሊቭ ያደርጋል። ሶ እሱ ሁሉ ማኔጅ ማድረገው እሱ ነው። እሱ በጣም ታይሜን ኮንሱም የሚያደርግብኝ ፓርት ነው የስራዬ ማለት ነው። ከክሊኒካል ወርኩ ውጭ ክሊኒካል ወርኩ እንደውም ቀላል ላለሁ ሄዶ ፔሽንትን ቴክ ኬር አድርጎ መምጣት is not the hard part። የኛው ነው ብዙ ታይሜን ኮንሱም የሚያደርገው። እሱ አለ። ከሱ ደግሞ ሌላ ያው ልጆችን ስታሳድጊ ብዙ ነገር አለ። የልጆችን ኤጁኬሽን ታያለሽ፣ ኒውትሪሽናቸውን ታያለሽ፣ ኢሞሽናል ዌልቢንጋቸውን ታያለሽ፣ ስፒሪቹዋሊ ደግሞ እንዴት ነው የሚያድጉት፣ ሁሉ ነገር የነሱንም ታያለሽ። አዘ ዋይፍ ስትሆኝ ደግሞ ለባለቤቴ እንዴት ጥሩ ዋይፍ እንዴት ነው የምሆነው፣ ኮሚኒኬሽንሽን ታያለሽ፣ ዴት ናይት አለ ያስፈልጋል ወይ የሚለውን ታያለሽ። በቃ ሁሉ በዛ ሳይድ ያለውም ደግሞ ሪስፖንሲቢሊቲ አለ እና ስናት ኢዚ አሁን ታፕ ኦፍ ዳት ደግሞ የቤት ደግሞ ቾር አለ። አሁን እዚህ ሀገር እንደ ኢትዮጵያ የሚረዳ በቋሚነት ሰው የለንም። ሚን ሁሉን ነገር እኛ ነን ሃንድል የምናደርገው፣ ቤቱን ክሊኒንጉንም፣ ሁሉንም ላውንድሪውንም፣ ምግብ ኩክ ማድረጉንም እና ስናት አውድ ቴል ዩ በጣም ቻሌንጂንግ የሆነ ነገር ነው እናት መሆን። በተለይ በዚህ ሀገር አይ ቲንክ ኢትስ ቢግ ሪስፖንሲቢሊቲ፣ ቀላል ማይያዝ ነው እና ስፔሻሊ ኢንቴንሽናል ለሆኑ ሰዎች ማለት ነው። አይ ቲንክ ልጅ ወልዶ ዝም ብሎ ማሳደግ ይችላል። ልጅ ወልደሽ ከበላ ያድጋል፣ ማደጉ አይቀርም። ወደ ታች አይሄድም፣ ልጅ ወደ ላይ ማደጉ ነው። ዋናው ኢትስ ሃው ዴር ግሮዊንግ አፕ ሃው ዩ ዋንት ቱ ሼፕ ዴር ላይፍ እና ኢንቴንሽናል ፓረንቲንግ ላይ በጣም ለሚሰራ ሰው ቻሌንጂንግ ሊሆን ይችላል። ቢካዝ ሁሉንም ነገር እንዴት ነው ባላንስ አድርጌ ለልጆቼ ፕሮቫይድ ማድረገው የሚለውን ሁሌ አትሊስት እኔ ስለማስብ እሱ ፓርትም ደግሞ ቻሌንጂንግ ይሆናል ማለት ነው። መጀመሪያ አይ ዋና ሴይ ቴንክ ዩ ላይክ ኢትዮጵያም ስለሚሰሩ ስራዎች ሳይ ስለነበረን ላይክ ሊደርሺፕ ላይ ያለሽበት ሮል ቀላል አይደለም እንደተናገርሽው። በዛ ላይ ደግሞ ጀስት ዶክተር ሆነሽ የዕለት ስራሽን ሰርተሽ የክሊኒክ ስራውን ሰርቶ መምጣት ላይክ ሊቀል ይችል ነበር አይደል? ይሄኛውን ኢምፓክቱን ስላየሽ ይመስለኛል ኢንቨስት የምታደርጊው ስለና እሱን አይሆን አክኖሌጅ ቀላል አይደለም ስላልሽ ጥሩ ነው። አንዳንድ ጊዜ እውነቱን መናገር መልካም ነው። ላይክ በተለይ አዲስ ለሚገቡ ሰዎች ሪያሊስቲክ የሆነ ኤክስፔክቴሽን እንዲኖራቸው እና እውነት መናገር ስላለበት በቃ የዚህ ነገርም ደግሞ ያለውን ሳይድ ስላሳየሽ ኮሚኒቲያችን በጣም ቢኖርም ትንሽ ነው። ይሄ ላይክ ልጆች ለማሳደግ ቪሌጅ ያስፈልጋል ይባላል ወይ ላይክ ልጆች የሚያድጉት እንደዛ ነው። አሁን በደረስንበት ጊዜ አሁን ባለው አኗኗር ላይክ ኢንዲቪጁዋሊዝም ስላለ ይሁን ኦር ላይክ ሞደርን ላይፍ ስለሆነ ኦር ላይክ ኢን ዘ ዌስተርን ካንትሪ ስለምንኖር ሊሆን ይችላል። ያ በጣም በጣም ትንሽ ናት ያለው ሰፖርት ማለት ነው። ኢቭን ራስሽ ኢንቴንሽናሊ ክሬት እንኳን ለማድረግ ብትሞክሪ ኢቭን እናትሽ አብራሽ ብትኖር ራሱ ቅርብም ቢሆን ቤተሰብም ራሱ ላይክ እንደ ሀገራችን አይደለም፣ በቃ ኮምፕሊትሊ አይደለም። ኢቭን እዛም አንዳንድ ነገሮች እየተቀየሩ ናቸው፣ ግን አትሊስት ወይ እኛ እንዳደግንበት ጊዜ አይደለም። በጣም እሱን ሁሉ ማኔጅ ስለምናደርግ እሱን ትክክል ነው እየኖርኩኝ ስለሆነ የማየው ነገር ነው ለማለት ነው። ሶ ጀስት ከስራሽ እንጀምር። ለምሳሌ የ24 ሰዓት ሽፍት ሲኖርሽ ታደርጊያለሽ እንደዛ። ሰው እንዴት ነው የምታደርጊው? ቤት ዴሊጌት የምታደርጊያቸው ነገሮች ምንድን ናቸው? ከዛ አንቺ 24 ሰዓት ከሌለሽ I don't know how your house is like functioning። በጣም ጥሩ ጥያቄ ነው። አዎ ሶ ስኬጁሊ አሁን ከስራዬ ብንጀምር ማለት ነው። ስኬጁሊ ኢንቴንሽናሊ ነው እንደዚህ ያደረኩት ቢካዝ ሰኞ አሁን ሞስት ኦፍ ዘ ታይም ያው የኛ ስኬጁል ሁሌ ይለያያል። አንዳንዴ እንደዚህ ነው። የሜዲሲን ኔቸር ዳሳወደስ ሴት የሆነ ስኬጁል ከባድ ነው ለማግኘት። ግን አትሊስት እኔ I have some pattern ስኬጁሊ ሪኩዌስት ስለማድረግ ለቤተሰብ እንዲመች ብዬ ሰኞ 24 ሰዓት ነው የምሰራው ኖርማሊ። ሶ 24 ሰዓት እሰራለሁ። ሞስት the time አንዳንዴ ማታ እንቅልፍ ትንሽ መተኛት እችላለሁ። አትሊስት 4-5 ሰዓት መተኛበት ጊዜ አለ። that's a very good day። እንደዚህ ከሆነ የሚቀጥለው ቀን ፋንክሽን አለኝ። ቺስቴ መጥቼ የቤቱን ስራ ምናምን መስራት እችላለሁ። ግን ማልተኛበት ጊዜ ካለ ቤት መጥቼ መተኛት አለብኝ ማለት ነው።
ከዛ በኋላ ሌላ 2 ቀኖቼ ከቤት ወርክ ፍሮም ሆም እንደሚባለው ማለት ነው። ግን በራሴ ስኬጁል ነው የምሰራው ሁሉን ነገር ራሴ ሃንድል ሰማረግ። አንዳንዴ በቃ ሮቡን ሙሉ ወይም ግማሽ ቀኑን በደንብ ሰራና ከሰዓቱንና ሐሙስን ጊዜ ይኖረኛል ራሴ የምሰራውን ነገር። ሶ ቬሪ ፍሌክሲብል ነው። እና ተመልሼ ደግሞ ሞስት ኦፍ ታይም ፍራይዴ 8 or 10 hour shift እሰራለሁ ፍራይዴ ማለት ነው። ሶ ስኬጁሊ ኢትስ አክቹዋሊ ናት ዳት ባድ። ዊኬንዱ ዋንስ ኢን አ ዋይል ገብቼ እሰራለሁ አሁን ኮል ሲሆን ናት ኦፍተን you know. So really የምሰራው ሰኞና 24 ሰዓቱንና ፍራይዴ ነው ሞስት ኦፍ ዘ ታይም የምሰራው። ሌላው ቀን ፍሪ አለኝ። ሶ እሱ ቢግ ዲል አይደል ልጅ ላለው ሰው ለቤትን ነገር ለመስራት ማለት ነው። ባለቤቴም በጣም ቢዚ የሆነ ስራ ነው ያለው። እሱ ስለሆነ ሁለታችንም በጣም ቢዚ ስለሆነ ሄልፕ ያስፈልገናል ቤት ውስጥ። ሶ ልጆቻችንን ቴክ ኬር የሚያደርጉ ናኒዎች አሉ። ዩዥሊ አንድ ናኒ ዩዥሊ አለ ቋሚ የሆነ እና ኤቭሪዴይ ድሮ ኤቭሪዴይ ነበር። አሁን ግን ለስ አድርገነዋል ቢካዝ እኔም ፍሌክሲብል ስኬጁል ስላለኝ ከልጆቼ ጋር ከትንሿ ልጄ ጋር አሁን ስፔንድ ለማድረግ እችላለሁ። ሶ መንዴይዝ ፎር ሹር ሄልፕ ያስፈልገናል። ሶ ናኒ ጠዋት መጥቶ ማታ መሄድ አለ። ቱስዴይም እንቅልፍ በደምብ ካልተኛውም ሴም ናኒ ትቆያለች። ፍራይዴም እንደዚህ። ሶ ዊ ሃቭ ሄልፕ ኦን ዶዝ ዴይዝ። ናኒዋ ልጆችን ትንሿ ልጅን የአራት ወር ተኩል ልጅን ቴክ ኬር የምታደርጉ ማለት ነው። ወንዶቹ አሁን አድገው ቴንጋድ ትምህርት ጀምረዋል። ሶ በጣም ከባድ ነበር ለኔ ወደ ትምህርት ቤት ለመላክ ቢካዝ በጣም ታይም ስፔንድ ስለማድረግ ከነሱ ጋር ቤት ውስጥ ምንድነው የሚበሉት ምንድነው እንትን የሚሉት ምናምን የሚለው በጣም ሞኒተር ስለማድረጋቸው በቃ ሲሄዱብኝ ትንሽ ሾክ አድርጎኝ ነበረ። ግን አሁን ሳየው እውነት ለመናገር ቤት ሲሆኑ ብዙ አክቲቪቲ ነው የምሰራው። አይ ዶንት ኖ ኢንስታግራም የምታይ ከሆነ ኤቭሪ ታይም ኤንጌጅ ነው ማድረጋቸው በብዙ ነገር እና እንደዛ ማድረጊያቸው ብዙ ዳውን ታይም አለ where they're not doing anything ነገር ለርኒንጋቸው ፕላቶ የሚያደርግበት ጊዜ አለ። እና አሁን ትምህርት ቤት ከገቡ በኋላ ኖቲስ ያደረኩት እዛ ስኬጁል ስላላቸው ትምህርት ቤት ውስጥ በደንብ ለርኒንጋቸው በጣም ጨምሯል which I'm very happy። አሁን ትልቁ ልጅ አሁን ብዙ ነገር የተማረ ነው የሚመጣው። ስለ ፕላንት ይማራሉ፣ ፕላንት እንዴት እንደሚያድግ፣ ስለ ሶላር ሲስተም ይማራሉ ምናምን እና እሱ ነገር ኢንካሬጅ አደረገኝ። ኢትስ ኦኬ ትምህርት ቤት መሄዳቸው የጥሩ ነገር ተምሮ ይመጣሉ። ቤት ሲመጡ ደግሞ እኔ የምችለውን ያህል በራሴ ጨምራለሁ የሚማሩት ነገር ላይ ማለት ነው። ሶ ኢኒሺያሊ ትንሽ ቻሌንጂንግ ነበረ። በተለይ ትንሹ የማለኛው ልጅ ቬሪ ስዊት እና በቃ ሂዝ ማይ ቤቢ ነው። ሶ እሱ ሲሄድ በቃ እንትን ብሎኝ ነበረ። ግን ኢትስ ኦኬ አሁን እሱም ደስተኛ ነው ሲሄድ ተደሰተ ነው የሚሄደው ያኛውም and we found a good school። so እነሱ ትምህርት ቤት ስለሚሄዱ ሌላው ቀን ትንሽ ላይክ ተንፈስ ማለት እችላለሁ ላይክ ማኔጅ ማድረግ ያለብኝ የቤቶችን ነገር። ሶ ኩኪንጉ ሞስት ኦፍ ዘ ኩኪንግ እኔ ነኝ የምሰራው። ባለቤቴ ኩክ የተወሰነ ነገር ያደርጋል ግን ለኔ ነው የሚተወው ቢካዝ ሆነስትሊ እኔ ኢንጆይ ያደርገዋለሁ። አይ ዶንት ማይንድ ኢት። አንዳንዴ ሲበዛ አይ ዶንት ላይክ ኢት ግን ብዙ ኩኪንጉን እኔ ነኝ የምሰራው። ሚል ፕሬፕ ለማድረግ እሞክራለሁ የምችለውን ያህል። ሞስት ኦፍ ዘ ታይም ግን ስኬጁል አለ ማወጣው ስፔሻሊ ለልጆቹ ማለት ነው። ሶ አሁን ትናንትና መንዴ ነው ያ ሆሊዴይ ስለነበረ ትምህርት ሳልነበራቸው ልክ ትምህርት የሚጀምሩበት ቀን ዩዥሊ ሰንዴ ቁጭ ብዬ ስኬጁል ነገር አወጣለሁ። ባለቤቴም ያውቃል ላይክ ይሄ ነው ምናምን ብለን እናወራለን። ከሱ ጋር አንድ ላይ ነው የምናወራው። እሱ ሂዝ ኢንቮልቭድ ኢን ኤቭሪቲንግ አይ ዱ። ከዛ በኋላ ስኬጁሉ ከወጣ በኋላ አትሊስት ግሮሰሪ ሾፒንጉ ምኑም ያቃልላል። ሁሌ በስኬጁሉ ያው አዳፕት እንትን አድሄር አናረግም ሁሌም። አንዳንዴ ላይክ ዩ ኖ የሆነ ነገር ሊጎል ይችላል ኪችን ውስጥ ክሬቲቭ እንሆናለን ግን የሆነ ስታርቲንግ ፖይንት አለ አትሊስት ስኬጁሉ አለ ለእነሱ ላይክ እራታቸውን ምሳ ፓክ አድርገን ነው የምንልከው። ምሳ ምን ፓክ እንደምናደርግ ቁርስ ጠዋት ሴት የሆኑ ነገሮች ነው የምንሰራው። ባለቤቴ ነው ሞስት ኦፍ ዘ ታይም ቁርሳቸውን የሚሰራው ጠዋት። ሶ ዳትስ ዳት። ኢን ተርምስ ኦፍ ሌላው ኩኪንግ ደግሞ የሀበሻ ምግብ ምናምን አንዳንዴ እኔ ኩክ አደርጋለሁ ግን እውነት ለመናገር ዶሮ ምናምን ለምሳሌ አሁን ባለፈው ዶሮ ሰርቼ ለልጆቹ ለስለስ ያለ የቲማቲም ዶሮ አለ አይደለ እሱ ኢዚ ነበር። ግን ይሄ ያበሻ ጠንክር ያለ ዶሮ አልችልም። ጊዜ የለም አልችልም ሳይሆን ጊዜ የለኝም to do it። ገና አቁላልቼ ምን ብዬ 3 ልጅ it's impossible። ሞክሬዋለሁ ከዚህ በፊት። ሶ እነሱም በጣም ሲያምረን ኩክ የምታደርግልን ሴትዮ አለች። እሷ ኩክ ታደርግልናለች ታመጣልናለች። በጣም ያማረን ጊዜ እናቴም by the way close by ስለሆነች እሷም chicken ከጠየቅናት ታመጣልናለች ማለት ነው። That's the main thing. Cleaning wise thankfully we're able to outsource. So የሁለት ሳምንቱ መተው ክሊን የምታደርግ ልጅ አለች። መታ ቤቱን ዲፕ ክሊኒንግ ማለት ነው። ይሄ ባዝሩሙን ምናምኑን እሱን ታደርጋለች።
those are the main things. ምንለው ግሮሰሪ ሾፕ ስናደርግ ሚል ዲሊቨሪ ኢንስታካርት ነበር የምናደርገው፣ ግን አሁን የተወሰነ ነገር ነው የምናደርገው። ሞስት ኦፍ ታይም ትምህርት ቤታቸው አሁን ከትሬደር ጆዝ ቅርብ ስለሆነ ድሮፕ የሚያደርግ ሰው ጠዋት ጊዜ ካለው ግሮሰሪ ሾፕ አድርጎ ይመጣል የተወሰነ ነገር። that's like the main thing። ግን ያው እውነት ለመናገር ኦርጋናይዜሽን በጣም ኢምፖርታንት ነው። because organized ካልሆንኩኝ እኔ አምን ፕላነር ነኝ። like I like to plan. I like a surprise ነገር አልወድም። በጣም ዲስተርብ ያደርገኛል ሲስተሜን እና ባለቤቴም ያውቃል። ካሌንደሩ ላይ ከሌለ it doesn't exist እለዋለሁ ሁሌ። ካሌንደሩ ላይ ሁሌ እንጨማምራለን። like አንድ ነገር ካለ ሚቲንግ ካለው ወይም ከአንድ ሰው ጋር ኮፊ ሄዶ ወጥቶ የሚጠጣ ከሆነ እኔም ወጣ ከሆነ ካሌንደሩ ላይ እንጨምርና ራሳችን we invite each other ካሌንደሩ ላይ so እኔም አየዋለሁ እሱም ያየዋል። so at least we have an idea። እና አሁን ሰንዴ ሚል እንደዚህ ፕሬፕ ሳደርግ ኮምፒውተሬ ላይ ከባለቤቴ ጋርም ቁጭ ብለን ሳምንታችን እንዴት ነው የሚመስለው የሚለውን ነገር እናያለን ማለት ነው። ሰኞ ምንድን ነው ቢግ ኢቨንትስ what's going on just so we're aware። like ለምሳሌ ሰው ትልቅ ፕሬዘንቴሽን ካለው Thursday እና እኔ የለንም Thursday እኔም ስራ ከሆንኩኝ or something ካለ maybe we need to get the nanny for 2 hours so እሱን ፕላን እናደርጋለን። ሜሬጅ ላይ ፍርስትሬሽንም እንዳይኖር ማለት ነው። that's one of the key things that we do እኛ በኮሚኒኬሽን ላይ ትዳር ውስጥ ስሙዝ እንዲሆን is communication early on እና understanding like ለዛኛው ሰው ምንድነው ማተር የሚያደርገው ለዚህኛው ሰው ምንድነው ማተር የሚያደርገው ነገር ማለት ነው። and so planning is key ለኔ። so Sunday evening ብዙ ነገር ፕላን ይደረጋል። የቀረውን በቃ ጠዋት እኔ I'm a morning person ጠዋት ነው የምነሳው። ብዙ አልተኛም እውነት ለመናገር there's no ልጅም ለሊት እኔ እሷን የማጠባው 4 ወር ተኩላት ትነሳለች። አንዴ አትሊስት አንዴ ሁለቴም አንዳንዴ ትነሳለች። አንዳንዴ ደግሞ ልጆቹ ትናንሾቹ ደግሞ አንዳንዴ በቃ አልጋሽ ውስጥ ነው የምተኛው ምናምን እያሉ የሚመጡት ነገር አለ አንዳንዴ ለሊት። so አሁን ለምሳሌ ትናንትና I fed her ምንም አልተኛውም ሞስ ማለት ይቻላል you know like I put her down ባለቤቴ 11 PM አጠጣት 2 AM ላይ ተነሳች። unusually እስከ 5 አትነሳም። ከዛ ደግሞ ትልቁ ልጄ for some reason I think bad dream ይሆን ምን ይሆን አይቶ አልጋችሁ ውስጥ ካልገባው አለ so 3 AM መጣ እሱን ሳስገባው ከእንደገና 5 AM ተነሳች እሷን ሳጠባት በቃ basically እንዲሁ ነው ያደርኩትና it's part of being a mom you know ለኔ I think እናትነት part of it is adjusting your perspective you know ሁሌ በቃ እንደዚህ ሆንኩኝ ወይም ለምን እንደዚህ ተነሱ ምናምን ብለሽ ፍርስትሬት የምትሆኚ ከሆነ በጣም ዲፊካልት ነው የሚሆነው because ልጆች ናቸው you know so they need you and so for me እሱን ፐርስፔክቲቭ በጣም አጀስት ማድረግ ነበረብኝ። it's okay it's a season you know በጣም የሚፈልጉብን ጊዜ ስለሆነ በተለይ እኔ ልጆች ከ3 ዓመት ተኩል በላይ ስለሆኑ ሁሉ they need us በቃ constantly attentionአችን የሚፈልጉበት ጊዜ ስለሆነ even tiredም ብሆን it's okay like in 3 years ላይገኙ ይችላሉ you know what I mean ጓደኞቻቸው ምናምን እንደሚፈልጉ ስለማቅ it's okay አሁን for this season at least ጥሩ ፋውንዴሽን ትተው እንዲያድጉ ነው የምፈልገው you know so በልጅ በማሳደግ ላይ አሁን እኔ በጣም ማምነው ማለት ነው at this በተለይ በልጅነት ባሉበት habit formation age ነው በጣም ብዙ ሀቢታቸውን ፎርም የሚያደርጉበት age ነው you know መስማትን ማዳመጥን ትህትናን አመጋገብን you know what I mean ብዙ ሀቢታቸውን የሚጥሉበት ሰዓትና ጊዜ ስለሆነ ለኔ it's very important በጣም እኔ I watch them በጣም closely እንደውም አንዳንዴ ባለቤቴ I think በጣም too much ነው ይለኛል ግን እኔ I like to በጣም behavioral change ሳይባቸው ወዲያውኑ ነው address የማደርገው you know አሁን ለምሳሌ my example ለመስጠት ማለት ነው my oldest one በጣም sweet ነው በጣም intellectual ነው unusually በጣም smart ነው ለእድሜው ማለት ነው he's 3.5 ይጽፋል ያነባል ጀምሯል አንዳንድ ነገር you know and so እና he's very easy going እና ሰሞኑ በጣም ቴንሽን ማበዛ ያለቅሳል በትንሽ ነገር የሚመልሰው ነገርም ጥሩ አልነበረም እና I had to be like what's going on you know closely ማየት የመቻል ካፓሲቲ ያስፈልገናል ልጆችን ሳሳድግ አትሊስት ለኔ ማለት ነውና and like root cause ምንድን ነው you know ጉንፋንም ይዞ ስለነበረ ሜቢ ጉንፋን ነው ምናምን ነው ግን አናላይዝ አደረገው በጣም ከትንሿ ልጅ ጋር ታይም ስፔንድ እያደረኩ ስለነበረ I think እኔ የሚሳርጎኝ ነው you know so I was like you know what በቃ ትንሿን ለባለቤቴ ሞር ሰጥቼው እኔ ከልጆቹ ጋር በጣም ስፔንድ ታይም ማድረግ አለብኝ ብዬ ከሱ ጋር አሁን the last week more time አድርጌ አሁን completely ተመልሷል you know so ግን አሁን አንዳንድ ቤተሰብ ይሄን አናላይዝ ለማድረግ
ካፓሲቲ ከሌለውም ጊዜም ከሌለው ቢዚ ከሆነ ልጆቹ ታንቸም እየሆኑ በቃ ቢሄቪየር ነገር ሆኖባቸው ይቀጥልባቸዋል you know what I mean and so I think it's a full-time job motherhood absolutely full-time job እና አሁን lay down የምናደርገው ፋውንዴሽን በኋላ ሪፕ የምናደርገው ነው you know so ልጆች አሁን አመጋገባቸውን ዋች የምናደርገውን አስተዳደጋቸውን behaviorally emotionally spiritually እኛው ማታ ማታ ሁሌ እንጸልያለን ልጆቹም ባይብላቸውን ያነባሉ አትሊስት ትልቁ ያነባል ቁጭ ብሎ ራሱ ባይብል አለው you know እሱ ሁሉ አሁን የምናደርገው ለበኋላ ፋውንዴሽን እንዲሆን ብለን ነው እንጂ አሁን በልጅነታቸው ከ5 ዓመት በታች የለመዱት ነገር ብዙ ነገር እስከ in the future ለማሳደግ አይከብድም you know and so I want my kids to be like independent you know confident እንዲሆኑ like ማንም ሰው እንደሚፈልገው ማለት ነው so አሁን ራሱ like ሻወር ሲያደርጉ የራሳቸውን ልብሳቸውን ላንድሪ ከተው ነው ሲመጡ ጫማቸውን አልቆ ጫማቸውን ይመልሱ ከታሉ ጃኬታቸውን ሃንግ ያደርጋሉ እና I'm teaching them at a young age you're responsible you know እንደውም ወርዱን responsible የሚለውን ጀምረናል what's responsible ይላል you know responsible ማለት የራስን ነገር ማድረግ አለብህ እንደዚህ ማድረግ አለበት this is your show it's your responsibility ምናምን ያለ responsibility እንዲለምዱ ካሁኑ ማስጀመር ማለት ነው እና that's the difference በኋላ ለውጥ የምናየው የልጆቻችን ላይ አንዱ ከአንዱ ልጅ ለውጥ የምናይበት እዚህ አሁን ስፔንድ የምናደርገው ነገር ነው so yeah so planning ያልሽው ያ ፕላን ካልተደረገ እንግዲህ ፌል ለማድረግ ፕላን ማድረግ ነው አይደለ ነው የሚሉት so that's what I highlight ፕላን ማድረግ and at the same time ደግሞ flexible መሆን ለምሳሌ you know ፕላን አድርገሽም ያሳለፍሽው ናይት ቅድም ሜንሽን እንዳደረግሽው you know ስታጠቢ ሲነቁ ምናምን አንዳንድ ጊዜ ስሙዝ አይደለም even if like we plan ስሙዝ አይደለም ግን ፕላን ማድረጋችን የሚጠቅመን የሆነ አይዲያ እንዲኖረን ነው ከዛ ደግሞ ከባለቤት ጋር ኮሙኒኬት ማድረግ ያልሽው ነገር እንደ sharing the schedules and you know ካላንደራችሁን ሼር ማድረግ በጣም ጥሩ ነገሮች ናቸው I guess ሰዎች ማያረጉ ከሆነ like ወስደው ሊሞክሩት የሚችሉት ነገር እኔ በራሴ ኤክስፒሪየንስ ይሰራል ላይ ሰራም ወያለን እየሞከርን ምናምን የደረስንባቸው አንዳንድ ነገሮች አሉ እና like ለውጡን ያየሁት ስትናገሪ ሪሌት እያደረኩኝ ነበር እና የመጀመሪያው 5 ዓመት ደግሞ is very important ለልጆች ፋውንዴሽን ነው ያልሽው ስለዚህ ይሄን ጊዜ ኢንቴንሽናል ሆኜ ነው ማሳልፈው ይሄን ነው ማደርገው የሚለው ነገር በጣም ጥሩ እና የወሰድኩት ሪሌት ማደርገው ነገር ነው ልጆቹን ትምህርት ስልካቸው ከብዶኝ ነበር ብለሻል እና አይ ነው ቀላል አይደለም እኔ በመጀመሪያ ልጅ ላኩኝ ጊዜ ከሱ የበለጠ ነበርኩኝ ያዘንኩት ያለቀስኩት ምናምን and it's hard adjustment I know ለየሰው ሁሉ የተለያየ ነው so ላንቺም ባለሽ ሁኔታና ሰርከምስታንስ ነው የወሰንሽው ግን የትኛው እድሜ ጥሩ ነው ብለሽ ታስበያለሽ ጥሩ ጥያቄ ነው እውነት ለመናገር I'll tell you እንትን ፕሪስኩል አለ ዴይ ኬር አለ ኪንደርጋርተን ደግሞ አለ so ለኔ የመጀመሪያውን we send them to home daycare ነገር እኛ ሰፈር ያለሽ ሴትዮ ጋር when he was 18-19 months old እና በጣም ጉንፋን እየተያዘ ይታመም ነበር ምንድነው በቃ non stop ጉንፋን ምናምን ከልጆች ያው ይጋባባቸው የለ ዴይኬር ውስጥ እና እሱን I honestly wish እሱን ትንሽ longer ባስቆየው ቤት like እስከ 2 years because ትንሹ ሁለተኛው ሲወለድ ለናኒውም ሰማይመች ብለን እሱም ደግሞ ቦርድ መሆን ጀመረ ቤት ውስጥ like stimulation አልነበረውም you know ስቲኔድ ብዬ ላክ ነው እና I think አሁን ሳስበው maybe I should have waited until 2 years because በጣም ትንሽ ጎዳው ይሄ ጉንፋኑ GI ባጉ ምናምኑ back to back ሆኖበት at some point I took him out ከዴይኬር ከ3-4 ወር በኋላ this is not it ብዬ አወጣሁት because he was constantly sick ሁሌ ነበር የሚታመመው በጉንፋን በምናምን ያው so people would like oh no immune system build እያደረገ ነው ምናምን ይባል ነገር አለ ግን ለኔ huge difference አየሁበት በአመጋገቡም ሲታመም አይበላም ምናምን so የዛኔ ያወጣሁት ሁለተኛውን ልጅን በ2 አመቱ ነው ያስጀመርኩት እና አሁንም I think ሶስተኛ ልጅን በ2 አመቷ ነው ማስጀምራት I think ቤት ቁጭ ብለው ትንሽ ሁሉ ነገሩ ኮንሶሊዴት መሆኑ is important እና I don't know ለኔ ያንግ ነው በጣም ሲታመሙ ማየት ደግሞ ከባድ ስለሆነ I think for me, I think 2-year-olds is a good time. And then so longer keep የሚያደርግ ሰው አለ ግን I'll tell you on 2 አመቱ ልጅ ቤት ባስቀምጠው የሚማረው እና እዚህ ቤት እዛም ትምህርት ቤት ጥሩ ትምህርት ቤት
አግኝተን ስለዛ ነው የሚማርበት ቦታ ሂውጅ ዲፍረንስ አለ ነው የምልሽ። ላይክ አሁን እሱ መቶ ያውቃል ላይክ ካሉየና ቤት ገብተን ጫማን አውልቀህ እጅን ታጥበህ ቁጭ በል ስለው ቀጥታ ከመኪና እንደወጣ አይነገረውም። ጫማን ያወልቃል፣ ቀጥ ብሎ ሽንት ቤት ይገባል፣ እጁን ታጥቦ ለራቱ ሬዲ ነው ነው እና ይሄን እየተማረው ትምህርት ቤት ነው። ለምን ትምህርት ቤት ራሱ ኦኬ ሁላችሁም እንደዚህ አድርገው የሆነ ኦርደር ስላለ እዛ ያስተማሩት ነገር እንደሆነ ገብቶኛል ነው። በጣም ቶሎ ፎሎ የማድረግ ባህሪው አዲስ ያየሁበት ማለት ነው። እና እዛም ሆኖ ብዙ አክቲቪቲስ ስለሚሰሩ ምን ስለሚሉ እኔ አም ቬሪ ሃፒ ዊዝ ሴንዲንግ ሂም አት 2 years old። እስከ 3 ብጠብቅ አይ ቲንክ ከ2 እስከ 3 ያለውም ኤጅ ሌተሮችን ማወቅ፣ ማንበብ፣ መጻፍን፣ በቲም መስራቱን አብሮ ሶሻል ስኪልስ የሚባል እሱን ራሱ መልመዱ ደስ ብሎኛል። ስፔሻሊ ማይ 2 year old የመጀመሪያው ልጅ ትንሽ ካልም ቁጭ ብሎ ብዙ ሰዓት ከ2 ዓመት ጀምሮ አክቲቪቲ ቡክን ይሰራል። ኢዝ ቬሪ ኢንትረስቲንግ ሁለተኛው ግን ሞር ኤነርጂ አለው፣ መጫወት፣ መጋፋት ምናምን ነው የሚወደው። በቃ ደስ መሳቅ፣ በጣም ሶሻል ነው ብታዩ። የ2 ዓመት ልጅ አይመስልም። ኢዝ ቬሪ ሶሻል እና ለሱ ትምህርት ቤት መሆኑ I'm very happy because each kid is different, like ትልቁ አሁን ቤት እስከ 5 ዓመት ባስቀምጠው እችላለሁ because ቤት ውስጥ አክቲቪቲ ቁጭ ነው መስራት ማንበቡ ምናምን ደስ ይለዋል። ግን I also want ከሌላ ልጆች ጋር ኢንተራክት እንዲያደርግ ሞር ያስፈልገዋል የትልቁ ልጅ። ሁለተኛ ልጅ ደግሞ ቤት ብታስቀምጪው ቦርድ ይሆናል because በቃ እሱ ፓርክ ሄዶ መጫወት፣ መጋፋት፣ መሮጥ ምናምን ይሄ ከሱ ጋር ማሳቅ he's a people's person, so እሱም ደግሞ ያን ኢንተራክሽን ስለሚወድ he needs to go እና I think for me ለኔ የሰራው at least a 2 year old ማስቀመጡ I think ለኔ ሰርቷል። ግን working parents ስትሆኝ እዚህ ሀገር አሁን በጣም ከባድ ነው እኛ አሁን እድለኛ ሆነን ነው አይደለ I'm able to ናኒ መቅጠር ስለምችል ነው። ብዙ ቤተሰብ እናትም አባትም ይሰራል ልጆችን ቴክ ኬር ማድረግ አይችሉም ቤት ውስጥ it's impossible and so early daycare የመውሰድ እንትን ነው that's the only option ያላቸው and so እንደሱም ሲሆን በቃ that's the option that you have። ግን for me personally ትንሽ እስከ 2 year old ምናምን ቤት መቆመጣቸው ትንሽ I think ረቷቸዋል in general ብዙ ነገር ላይ በተለይ eating habit ላይ ፎከስ ለማድረግ የራሱን ኤክስፒሪየንስ ነው የጠየኩት እና ለሚጠቅመው ሰው ይወስዳል። መከራከር ይቻላል። አይ በአንድ ዓመት ነው መላክ ነው በ6 ሳምንታቸው እንደየሰው ሁኔታ ይለያል። ግን ለእኔ ይሰራል ወይ እኔ እችላለሁ ወይ ያለኝ ሁኔታ እንዴት ነው ብሎ ነው ሰው የሚወስነው። ግን ገና በተለይ መጀመሪያ ፓረንት ለሚሆን ሰው አይዲያው የለውም። ዝም ብሎ መላክ ስላለበት ነው የሚልከው ወይስ ለምንድን ነው? አሁን አንቺ ስለ ልጆችሽ ጸባይ ፐርሰናሊቲያቸው ራሱ ስትናገር የተሰጎርትኝ አንዳንድ ልጅ ይፈልጋል ስቲሙሌሽን ከተለያየ ኢንስትራክተር ደግሞ የሚፈልግ ልጅ አለ። ለነዛ ሁሉ አስበን ኢንቴንሽናል የምንወስነው ነገር ስለሆነ ነው። አሁን አንቺ በ2 ዓመት ነው የምትልኪያቸው። እኔ ልጆቼን እስከ 4 ዓመት ኪፕ አደርጋቸዋለሁ ቤት I have a reason ለሁሉም ተመሳሳይ ዩኒፎርም መሆን የለበትም። we all are different and then we all have different resources ምናምን so I understand but I like ልጆቹን በየፐርሰናሊቲያቸው ስለምታውቂያቸው እነሱ የሚሆነውን ነገር ነው እየሰጠሽ ያለሽ። እንደገና ደግሞ አጀስት ማድረግም አሁን መጀመሪያ ላኩትና 2-3 ወር አየሁት አልወደድኩትም ከዛ እንደገና አወጣሽው አንዳንድ ነገር ዝም ብሎ ማኑዋል ተሰጥቶን አይደለም ከልጆቻችን ጋር እየሞከርሽ የምታየው ነው። ግን ፍሌክሲብል መሆን በቃ ማይሆን ሲሆን አጀስት ማድረግ መሞከር ራሱ ፓርት ኦፍ the journey ነው ብዬ ነው የማስበው። በጣም ሌላ ሪሌሽንሽፕ እና ሶሻል ላይፍ ነው የምጠይቅሽ ከዚህ እሱ ማኔጅ መደረግ ያለበት ነገር ስለሆነ እና ደግሞ አንዳንድ ጊዜ ዳይሬክትሊ አንዳንድ ጊዜ ደግሞ ኢንዳይሬክትሊ እናትነታችንንም እንደ ሰውም ደግሞ አፌክት ያደርገናል። ሶሻል ላይፍ እንዴት ማኔጅ ታደርጊያለሽ? and relationship like marriage relationship no ከሲብሊንግ ጋር relationship ነው ከሁሉም ከሰው ጋር በተቀላላ even በስራ ቦታሽም ይሆናል እንዴት ነው ማኔጅ የምታደርጊው? ምክንያቱም እኔ ራሴ ኮምፕሊትሊ ተቀየረ ያለው በፊት ከነበርኩት እናት ከሆንኩ በኋላ እና እሱ አንዳንድ ጊዜ ይሆናል ከጓደኞች ልትርቂ ስለምትቺ አንዳንድ ጊዜ ደግሞ ሶሻል ላይፍ ያመጣል። ለልጆቻችን ብለን የምንገባበት ሶሻል ላይፍ አለ ለልጆቹ
ጓደኛ እየፈለግሽ ግን ስቲል ማሬጅ መደረግ አለበት። በሱ ሪጋርድ ደግሞ ምን አይተሻል? ያ ጥሩ ጥያቄ ነው። በመጀመሪያ ከሜሪጅ ላይ ልጀምር። አይ ቲንክ ሜሪጅ በጣም ፋውንዴሽናል የሆነ ነገር ነው እና ለቤተሰብ ስልሽ አሁን ለልጆቹ ለኛ ልጆች ብለን እናስባለን፣ ግን ሪሊ የቤቱ ፋውንዴሽን ልጆቹ አይደሉም። እኛ ላይክ ባልና ሚስት ነው እና ከእግዚአብሔር ጋር ማለት ሶስት ነን እና የሱ በጣም ስትሮንግ ካልሆነ አፌክት ያደርጋል ልጆቹን። ነው አሁን ባልና ሚስት የሚጣላ ከሆነ የሚጨቃጨቅ ከሆነ ልጆቹ ፊት ለፊት ራይት ትንሽን ነገር ቢሆን እኛ በጣም ኢንቴንሽናል ነን ልጆቹ ፊት ለፊት ምንም አይነት እሹን ሬዝ እንዳናረግ ቢካዝ ልጆቹ ያዳምጣሉ። አሁን የ3 ዓመት ተኩል ልጅ ስላለ ሂኖርስስ የሆነ ነገር ነው ላይክ በጣም ያዳምጣሉ። የሚገርም ላይክ አያዳምጡም ብለሽ የምታስቢው ነገር ያዳምጣሉ። ሶ we're very careful how we communicate around each other ከባለቤቴ ጋር ማለት ነው እና ሪሌሽንሽፑን እንደ አትክልት መጠጣት አለበት። you know what I mean like it has to grow, it has to be tended, you know ተጋባው ብለሽ መጨረሻው ነገር አይደለም። continuously መሰራት ያለበት ነገር ነውና አንደኛ is understanding like a love language የሚባል ነገር አለ አይደል? I don't know the five natural 5 love language, acts of service, gift ምናምን quality time እሱን I think የፓርትነራችንን የባለቤታችንን ላቭ ላንጉዌጅ አንደኛ ማወቅ አለብን። እኛም ደግሞ የራሳችን እንደሆነ ማወቅ አለብን። ቢካዝ አሁን ለምሳሌ እኔ like if my husband likes gift giving ፍቅሬን ማሳየው በዛ ነው። like እሱ appreciate የሚያደርገው እሱ ነው right like gift ሰጠው appreciate ያደርጋል ማለት። የኔ ግን ላቭ ላንጉዌጅ quality time ከሆነ ከኔ ጋር time spend ማድረጉን intentionally appreciate አደርገዋለሁ you know so አንደኛ key is understanding what's valuable to the other person. like እኔ if I want to do something for my husband ምንድነው value የሚያደርገው ለኔ? አሁን acts of service ነው። like acts of service ማለት ማይኪናይን ሂዶ አጥቦልኝ ሲያመጣልኝ I'm so happy, you know it's like wow, you know በቃ that's how love የሚያሳየው ለኔ by acts of service ነው። that's how I am. gift I'm okay ግን I'm not a big gift person. like ቦርሳ ጫማ ምናምን ይዞ ይመጣ እንደውም ለምንድነው ገንዘብ አወጣው ነው you know what I mean ግን ለሱ ሜቢ ጊፍት ጊቪንግ ላቭ ላንጉዌጅ ከሆነ በቃ ጥሩ የሰራ ነው የሚመስለው፣ ግን ለኔ አይደለም you know so it's good to understand that like የዛኛውን ሰው ኒድ እንዴት ነው የሚተማረገው የሚለውን በኮሚኒኬሽን ነው ደግሞ አንደርስታንድ የሚደረገው። ኮሚኒኬት ማድረግ መቻል አለብን። like I think ቁጭ ብሎ ማውራት እኛ አሁን once a month or so we sit down and check in, you know like እንዴት ነው spiritually financially እንዴት ነን ምናምን የሚለውን it's not the best time like you know because we also talk about like what's something I can do better, you know like improve ማድረገው የምፈልገው ነገር ምንድነው or like አንቺስ ምንድነው የምፈልጊው ምናምን የዛኔ ነው ዲስከስ የምናደርገው። like ደስ ያላለ ነገር ካለ ወይም ቤት ውስጥ እንዲለወጥ የምፈልገው ወይም ባህሪ እንዲለወጥ የምፈልገው ነገር ካለ የዛኔ ነው አድሬስ የምናደርገው you know so እሱ is important like marriage ላይ ፎከስ ማድረግ spiritually እኛውን every night እናነባለን we try አንዳንድ night እኔ እንቅልፍ ምተኛበት ጊዜ አለ መሀል ባይብል ስተዲ ላይ ግን like we try at least አንድ ቡክ ይዘን በዛ ላይ አንድ ቨርስም ሊሆን ይችላል 2 ቨርስም ሊሆን ይችላል we decided በቃ ያለንም 5 ደቂቃም ቢሆን 15 ደቂቃም ቢሆን የምንችለውን ያህል ማታ አንድ ላይ መጽሐፍ ቅዱስ አንብበን እንጸልይ የሚለውን ነገር ሰው ጸልየን ለማድረግ ማለት ነው። በጣም huge difference ያመጣል ትዳር ላይ እግዚአብሔርም በህይወታችን እንዴት እንደሚሰራ you can see it that way. so እሱ እናደርጋለን። ዴት ናይት እንሄዳለን እንደምንም ብለን ልጆቹንም ማታ ናኒ ቤቢ ሲተር አለች ሁሉም ከተኙ በኋላ ማለት ልጆቹን አስተኝተን ትንሿንም አስተኝተን ምትመጣለች like 8 pm ላይ ምትመጣው 7:30 8 pm ላይ ትመጣለች ለ2-3 ሰዓት ትቀመጣለች ቤት ውስጥ like ማናቸውም አይነሱም ኖርማሊ like ድንገት ትንሿ ከተነሳች ብለን ነው አንዴ ከተኙ ልጆቹ ስለሚተኙ ቤት መጣ 2-3 ሰዓት ትቀመጣለች። እኛ አትሊስት ወጣ ብለን አውርተን ምናምን you know ዴት ተደራርገን ድሮ like ልጅ ከመምጣት በፊት ዴት እንደምንደራርገው ተደራርገን እንመጣለንና that really helps our marriage intentional የሆነ time ቤተሰብ ያለው አካጠገቡ መጠየቅ እኛ በሻ አንጠይቅም እንደዛ አይነት ነገር like ቤተሰብ እኔ what I've noticed is verbally as culture ነው መሰለኝ cultural ነገር ነው አንጠይቅም እንደዚህ እርዳታ ያስፈልገኛል የሚል ነገር አልለመድንም asking for help you know and so ካጠገባችን ያሉ እናት አባት እህት ወንድም ካሉ
it's very normal to ask, hey guys, በጣም እኛ ዴት ናይት መሄድ እንፈልጋለን ማታ ልጆቹ ከተኙ በኋላ ለ2 ሰዓት በወር አንዴ መታችሁ ብታዩልን በጣም ደስ ይለናል። you know what I mean? very easy። ማንም ሰው ደግሞ I think willingly ማድረግ የሚችለው ነገር ነው፣ ያው ስኬጁል አድርጎ ማለት ነው። እና ዴት ናይት በጣም ይረዳናል። that's for like ለኛው ትዳር ላይ ያለው ሪሌሽንሽፕ ማለት ነው። ሌላ ደግሞ ያ ከጓደኛ ጋር ያለው ሪሌሽንሽፕ አለ። one thing እኔ ሪላይዝ ያደረኩት motherhood ላይ not all the friends are supposed to stay with you like እናት ስትሆኚ naturally ይለዋወጣል ብዙ ነገር፣ priorities ይለዋወጣል፣ availability ይለዋወጣል እና ድሮ የምታውቂው ሰው ከእንደገና ከአንቺ ጋር ከኔ ጋር ይሁን ብለሽ በጣም I think ስታክ ማድረግ የለብሽም። it's okay like season አለው ለሁሉ ነገር። አንዳንድ ጓደኞች ለሲዝን ነው ያሉት ላይፍሽ ውስጥ ነው and so አዳዲስ ጓደኞችን ደግሞ የምታፈሪበት ጊዜ አለ you know like አሁን ሞር እናቶች የሆኑ ሞር ስለሽ የግድ ከእናቶች ጋር ጓደኛ መሆን የለብሽም ግን ኮመን የሆነ ነገር ሲኖር ልጆቻቸው አንድ እድሜ ሲሆኑ ፕሌግራውንድ አብሮ መጫወት ሲጀምሩ ሰፖርትም አንዳንድ ነገር ያው አሁን እንደምናወራው ማለት ነው የምትወያዩ ነገር አለ። ልጅ ያልበላ ማለች ስትይ አንደኛው የሆነ ነገር ኢንፎርሜሽን ይሰጥሻል ወይም ጉንፋን ሁሌ ይዛታል ስትይ you know ኢንፎርሜሽን መቀባበል ስላለ ደግሞ in motherhood you know friendshipሽም ሊለወጥ ይችላል which is fine so now comfortable የሆንኩት አሁን 3 ዓመት ተኩል ሆነኝ እናት ከሆንኩኝ it's okay. some friends are not supposed to last with you forever you know and then some friendships will come you know ከእናትነት ጋር የተያያዘ and so ለጓደኞቻችን እኛ intentional የሆነ ታይምም አለን like ዲስከስ አድርገን በሳምንት አንዴ ሁለቴ ወይም እሱ ወይም እኔ we schedule like lunch or dinner time ምናምን intentional የሆነ ታይም እሱም ያውቃል እኔም አውቃለሁ ኮንቪኒየንት በሆነ ጊዜ ነው እኛም ሊቭ የምናደርገው። አሁን ለምሳሌ እኔ አሁን ዌንስዴይ እና ተርስዴይ ቤት ከሆንኩኝ ከአንድ ጓደኛ ጋር ብራንች ወር ላንች ማለት ከሆነ I try to time it in a way that's convenient for him you know like ጠይቄው ahead of time ማለት ነው። do you have meeting በዚህ ሰዓት የለኝም ኦኬ ልጅቷ ትተኛለች በዚህ ሰዓት እኔ በቃ ስተኛ አንድ ሰዓት ደርሼ እመጣለሁ ወይ ምናምን you know so we just try to make sure it's convenient ግን we both know እኔም እሱም እናውቃለን the value of having friends you know በጣም ኢምፖርታንት ነው። ሶሻል ላይክ እናት ብቻ ሆነሽ በእናትነትሽ ውስጥ ብቻ እንደዚህ ተነል ቪዥን ውስጥ ሆነሽ ለብዙ አመት መቆየት አትችይም። you need friends, you need support system you know የምታወሪ ሰው ያስፈልጋል you know and that's very important so እሱ ላይም እኔም እሱም እንደውም እሱ ነው በጣም ኢንከሬጅ የሚያደርገኝ ጓደኞችና የሚቻገኝ ልጆችና ያለው ምናምን ይላል። እኔ ደግሞ ሁሌ በጣም ፋሚሊ ላይ ፎከስ ተማረክ no በቃ ጓደኛ ሞር ያስፈልግሻል ይላል። እሱ ነው እንደሚለው you need more friends ሁሌ ነው የሚለው ሂጂ ነው ሰው እንደዚህ ተገናኝ ይላል you know and so it's very important to spend time ከጓደኞች ጋርም so እንደሱ ነው። ሌላ ደግሞ ኮሊግስ ነው ስራ ብዙ ስራ for me now is shift አድርጓል በጣም ድሮ like ሜዲካል ስኩል ተመረሬ ምናምን ሬዚደንት ሆኜ በጣም በኤነርጂ ነበረ ብዙ ስራው የምሰራው በጣም በፓሽን ነበር። አሁን ግን ፓሽኔ ፋሚሊ ሆኗል ልጆቼ ናቸው ላቸዋለሁ so ስራ ገብቼ ነው የምወጣው ፔሸንት ኬር ሳደርግ ፔሸንቶቼንም በስነ ስርዓት ቴኬር አድርጌ የምችለውን ነገር ሰርቼ ነው የምወጣው። ብዙ እንደ ድሮ ሶሻል ላይፌ በስራ ላይ ቀንሷል በጣም because ድሮ like you know ከስራ በኋላ ሰው ይገናኛል ራት ምናምን ሊንገር ያደርጋል ያወራል ይጫወታል ምናምን I don't have the time to do that now እንደውም ኢንፋክት ያውቃሉ ስራ ምንም ኦቨርታይም ስኬጁል እንዳታረጉኝ ስለምላቸው ታይም ለክስ ደስ ወዲያውኑ ከኦአር ውስጥ ያው በታይም ነው የምንሰራውና 3 PM ሲሆን ወዲያውኑ ሰው ይልካሉ እኔ እንደወጣ cuz they know ቢዚ ላይፍ ስላለኝ አሁን ከልጆቼ ጋር እነሱም እንትን አይሉም they understand so it's a season you know season ደግሞ ይመጣል ልጆቹ ደግሞ አድርግ በሚሉ ጊዜ ደግሞ more I think maybe social life የሚለውጥበት ጊዜ ይመጣል you know and so እንደዚህ ነው ልሻለሁ ማኔጅ ማድረገው it's nice yeah ልክ ነሽ ልጆቻችን ላይ በጣም ፎከስ እናደርጋለን እናት ስንሆን you know በቃ ሁሉ ነገር ግን ሜሬጅ በጣም ኢምፖርታንት ነው ለልጆቹ በጣም you know ከልጆቹም በፊት actually ለዛም ራሱ ኢንቨስት ማድረግ አለብን ከእግዚአብሔር ጋር ያልሽው ነገር በጣም ትክክል እኔ መማር ነበረብኝ እሱን you know like በቃ I don't know like ከሜሬጅ በኋላ ልጆች ሲመጡ ሳታቂ በደንብ እንደዚህ ኢንቴንሽን ካላሰብሽ you know እግዚአብሔር ወይ ነው ኮንቪክት ካላረገሽ ማለት እንዴ በቃ ወደ እነሱ ፎከስ ታደርጊና ልትረሹ ትችያለሽ። ከዛ ሜሬጅ ደግሞ እንዳልሽው በጣም you know ነርቸር መደረግ ያለበት ነገር ነው እሱ ራሱ እና ከተው ነው የራሱ ችግር ያመጣል
ከዛ ግን አልቲሜትሊ እኮ ልጆቹን የሚጎዳቸው ነገር ነው። በጣም ስለዚህ that's a big thing ፎከስ ማድረግ አለብን። ስራ ያስፈልገዋል፣ መቅደም አለ ለባላችን መስጠት ያለብን ጊዜ አቴንሽን ምናምንም ኢኳሊ ኢምፖርታንት ኢቨን ከዛም በላይ ከዛ ግን ሁለት እሱ ጥሩ ሲሆን ቲም ነን አይደለ? ለልጆቻችን ደግሞ እኛ በጣም ጥሩ መሆን እንችላለን ማለት ነው በጋራ። ከልጆቻችንም ደግሞ ለየብቻ ሳይሆን የሚፈልጉን እኮ አንድ ላይ ነው። እናት ሮል አለ፣ አባት ሮል አለ። ግን አንድ ላይ ሜሬጁ ስሙዝ ሲሆን ምናምን ያው ልጆቹ ላይ ደፍነትሊ ታየዋለሽ እና እሱ ላይ ኢንቨስት ማድረግ ጥሩ ነው። እኛ የሚገርምሽ ስለ ዴት ናይት ስታወሪ ልጆች መውለድ ከጀመርኩ ምናምን 6 ዓመት አንድ ቀን ወተን አናውቅም። ብቻችንን ልጆቹን ትተን ወተን አናውቅም። ልጆቹን ይዘን እንወጣለን። እንደሱ ነው እኔ አጀስት ያደረኩት። በጣም ያለን ሰርክል ምናምን ደፍነትሊ እንዳልሹ ያበሻ ነገር ነው ወይ ስትይም ራሴን እየጠየቅኩኝ ነበር። ጓደኞቻችንን ልንጠይቅ እንችል ነበር ነው ልጆቻችንን ይውልን ምናምን not few hours ነው እውነት ለመናገር አይ ቲንክ ካልቸራል ነገር ነው። በተለይ አሁን ልጆቹ ከተኙ ማለት ነው if they have bedtime አሁን እኛ አንዳንዴ አሁን ባለፈው ቫለንታይንስ ዴይ ነው ለበርዝዴይ ወጣንና በጣም I was excited because my birthday ብዙ ጊዜ celebrate ስለማናደርግና I was like በቃ ልጆቹን ልክ 7 PM ሲሆን bedtime ንክተታቸው ብለን proactively ነው ማለት ሁለታችንም ቶሎ ራታቸውን አብልተን አጣጥበን ምናምን ቀጥታ ቶሎ አስተኛናቸው። ትንሿንም ቶሎ አስተኛናት። ሁሉም ተኝተዋል። You don't feel bad them more, you know, because they're sleeping, you know, and so ሲተኙ ራሱ መጠየቁ like so ከተኙ በኋላ ደግሞ አሉ you know like young females like in their 20s ምናምን you know like ኮሌጅ የሚማሩ ምናምን መጥቶ ቤት ቁጭ ማለት የሚችሉ at least you know ልጅሽ በጣም ትናንሽ ካልሆኑ ሲነሱ እንኳን የሚደውሉ ምናምን it's very doable, you know. Yeah, it's doable. Definitely ማድረግ እንደሚቻል I can see it's just እንዴት እንደሚደረግ ሳይሆን more አይምሮዬን የያዘው like ይቻላል ወይም ደግሞ like ማድረግ ፈልጋለሁ ወይ ምናምን it's just mentally ነው ራሴን ያላሰብኩትና ያላረኩት እንጂ ይቻላል። so you know ልክ እንደኔ እንግዲህ ይሄን አይዲያ እንድታስቡት ካረጋችሁ አስቡበትና you know there's ways always የሆነ ነገር ተፈለግነው እኮ መፍትሄ አለ። it's just ማሰቡና እንደፈለግነው ማወቃችን ነው። ሌላ ነገር ደግሞ አሁን ሳለ አንዳንዴ ለኛ የሚረዳን ማለት ነው ልክ እንደዚህ ዴይ ናይት እንደምልሽ ልጆቹ ከተኙ በኋላ ዋው like ዋናው የሚከብደው 3 ልጅን ሃንድል ማድረግ ለአንድ ሰው ይከብዳል። you know what I mean like እኔ አሁን ባለቤቴ የሆነ ሚቲንግ አለኝ ወይም ከጓደኞቼ ጋር ሃንግ አውት ላደርግ ነው ብሎ ትንሿንም ትልቁንም ሁለቱም ሶስቱም ቢተውብኝ I'll get overwhelmed because እሷ መጥባት አለባት quietly ልጆቹ መጥተው ኢንተራፕት ያደርጋሉ ምናምን so it can be frustrating for that one person so we never do that ስለምናቅ ማለት ነው። ግን ለምሳሌ አሁን ባለቤቴ መጻፍ ይወዳል በጣም ይሄ እንትን ስክሪን ራይተር ነው እና እሱ የሆነ እንትን አላቸው ራይቲንግ ክለብ አላቸው once in a while ይሄዳል like Tuesday Wednesday evening 7-8 ጀምሮ ማታ የሚገናኙት 2-3 ሰዓት it means a lot to him you know so ልጆቹ ሁለቱ ወንዶቹ ከተኙ በኋላ I'm like you should go you know like ለሱ አሁን it fills his cup you know what I mean like ለሱ እንደዚህ አድርጎ ማድረጉ ለብቻው መምጣቱ በቃ እንጂው አድርጎ ደስ ብሎት ይመጣል you know same thing እኔም አሁን አንዳንዴ ጓደኞቼ ጋር እንደዚህ ሚታፕ ማድረግ ሆነ for dinner you're just like yeah you should go so now I go and usually actually I haven't done this in a long time I don't remember the last time I did this ራሴ ስለሚደክመኝ እውነት ለመናገር so far የብተኛ ለሚሻለኝ እላለሁ ግን እሱ he's always like motivate ያደርገኛል no go meet up with people ምናምን እያለ እና you can even do that between the two of you husband and wife ማለት ነው። እሱን አድርገን እናውቃለን። እኔም I love to do you know like አዳዲስ ነገር just አዲስ ነገር እንትን ስለሚለኝ የሆነ መማር or like could be የሆነ ካንድል መስራት ሊሆን ይችላል or ክራፍት እና ዲዛይን ነገር ያለበት ቦታ ምናምን መሄድ እወዳለሁ። ለብቻችን usually we do it ግን like day night no so ሁሉንም ነበር ይዘን የምንመጣው so I'll try it and let you know next that's really nice ሌላ እንደው በቃ በጣም የረዳኝ ነገር አለ እንደ ቲፕ የምትዩ ነገር ካለ I'll give you a chance you know in general in life የረዳኝ ነገር አለ በስራም ይሁን እናት ኮንኩም በኋላ or like in marriage or anything ሜንሽን ያላረግሽው ካለ
ከዛ በኋላ ግን አንድ የመጨረሻ ጥያቄ አለኝ። እሺ honestly እኔ ለምነግርሽ በጣም የረዳኝ ነገር እኔ spiritual life ነው በጣም የረዳኝ ማለት ነው because አሁን ቅድም ስናወራ ነበረ ከቪዲዮ ኮል በፊት controlling ባህሪ አለኝ like ሁሉን ነገር control የማድረግ you know what I mean and so በቃ ሁሉ ነገር እንዳሰብኩት ካልሄደ I feel like I failed you know እንዴ ነው እንደዚህ አልሆነልኝ ምን እንደዚህ ያደርጋል ነበር እንዴ ምናምን የምትይው ነገር አለ አይደለ and so that's how but I think maybe personality ይሁን በሜዲካል ትሬኒንግ ላይ በጣም በቃ goal oriented ስለሆነ ጎሉ ካልተሳካ ምንድነው ያጠፋነው ብለን እናያለን like what happened here ለምንድን እንደዚህ ያልሆነ የሚለውና እሱ personality በጣም ስላለኝ አሁን የገባኝ በmotherhood is impossible to control everything በቃ ወይ አንዱ ነገር ይታመማል አንዱ ደግሞ እንደዚህ ይሆናል አንዱ ደግሞ ጸባዩ ተለውጦ ይነሳል የሚቀጥለው ቀን አንዱ ደግሞ ይሄ ምግብ አልበላም ይልሻል the next day it's just አንዱ ወርቆ ይመጣል ምናምን it's just you can't control at all ምንም control ማድረግ ማችል ነገር ነውና ብዙ ነገር አሁን like ቅድም እንዳልኩት surrender እና rely ማድረግ የጀመርኩት በእግዚአብሔር ነው በቃ so now actually ቅድም mention እንዳደረግሽው ኢንስታግራም ላይ ቻናል ጀምረናል spiritual channel ሌላም ሰዎችን ኢንከሬጅ ለማድረግ ብዙ እናቶች ፎሎ ስለሚያደርጉ በጣም ስትራግል ማድረግ የነበረው ለራሴ like alone time ከእግዚአብሔር ጋር እንዴት ነው ምሰጠው you know cuz ማታ ሲሆን ይደክመናል ከባለቤቴ ጋር አንብበን አንዳንዴ ስናነብን እንቅልፍ ማንቀላፋበት ነገር አለ እሱ እንደው ከዚህ በኋላ እንዳታንቀላፊ ብለ ጠረጴዛ ላይ ነው ምናነበው you know and so ለራሴ alone time is impossible like አንዳንዴ ሳጠባት ወይም በጣም ከነቃውኝ I pray ምናምን ግን alone time እንዴት ነው ማድረግ ብዬ አሁን እዚህ ጧት እንደምንም like ዳዘን ማድረግ ቤቱን ቢበታተን ምናምን usually ወዲያውኑ spring in action ማድረግ ከቤቱን አጸዳዳ ምናምን ብዬ ነው መጀመረው ከዛ በኋላ ቁጭ ብዬ አነባለሁ ላለው ግን እንደሱ እስከማድረግ አንድ ሰዓት ተኩል ያልፋል ሳላስበው lunch time ነው ሳላስበው እንትና በቃ ሳታስቢው ቀኑ ስለሚያልፍ አሁን I said you know what as soon as the kids go to school በተለይ maternity leave ላይ ሳለው ነው ማለት ነው ከነ ፒጃማ ቁጭ ብዬ ባይብሌን አነባለሁ ብዬ በቃ ፕራክቲስ አደርጋለሁ አሁን almost በቃ ካላረኩት እንትን ውስጤ ይጠይቀኛል how come you didn't read your bible ይለኛል ውስጤ ነው and so በቃ dedicated የሆነ time በጣም ይረዳኝ እሱ ነው praying time bible study time sharing time በጣም ይረዳኝ ማለት ነው ሌላ ነገር ደግሞ በጣም ይረዳኝ is alone self care on ብዙ ጊዜ እናወራለን self care ምንድነው ለራሳችሁ each so is different you know like ላንቺ self care might be different ለኔ self care might be different አሁን መጽሐፍ በጣም ማንበብ የምትወጂ ከሆነ long time library ውስጥ ለ20 ደቂቃ that's self care to you like ደስ ብሎሽ ሪላክስ አድርገሽ ተመጫለሽ ለኔ self care is like ጸጉሬ መሰራት is self care you know what I mean like አንዳንዴ አሁን ጸጉሬ በደንብ ኪፕ ያልሆነበት ጊዜ ሙዴ ሁሉ ይበላሻል አሁን አዲስ ስለራሴ ገባኝ ነገር ነው oh like ጸጉሬ ሲሰራ ደስ ይለኛል ውስጥ ያልኩኝ ለዳደቴ my gosh like ይሄ ቀላል ነገር ነው ከዚህ በኋላ በቃ ታይም ስኬጁል አድርጌ ጸጉሬን ሃንድል የሚያደርግልኝ ሰው መፈለግ አለብኝ አልኩኝና ምን it makes you feel good about yourself you know so when you feel good about yourself I think you just are better you know and so I think each so የራሱ ምንድነው የሚያስደስተኝ ምንድነው በቃ የሆነ ነገር ውስጥ የሚጨምርልኝ ብሎ ማሰብ አለበት you know walking ቢሆን exercise ማድረግ ቢሆን ጸጉር ሄዶ መሰራትም ቢሆን something you know what I mean ያን ነገር I think identify ማድረግ አለብን ምንድነው በቃ ለኔ ለራሴ ደስ የሚለኝ ነገር ምንድነው ጥፍር መስራት ይሆናል አንዳንድ ሰው you know spa massage whatever it is ያን ነገር ማድረጉ ለዛ እናት የሆነ የሚጨምርላት ነገር አለ እና when you're renewed that way you show up better for your family ለልጆችሽም ለባለቤትሽም ለሁሉም ሰው ፖዚቲቭ ሆነሽ show up የምታደርጊው like burned out frustrated ምናምን ሆነሽ sorry እንደሱ show up አታደርጊም and so those are the two things like spiritually እና self care ላይ በቃ እና self care doesn't have to be extravagant you could spa massage every day like every week ምናምን መደረግ የለበትም it can be small things you know like now one of the self care like I said is ጠዋት ቡናዬን በፒስ ይዤ መጽሐፍ ቅዱስን ለ15 ደቂቃ ማነበው በጣም self care ነው ለኔ ሪላይዝ ያደረኩት ማለት ነው በቃ ደስ ይለኛል ውስጤ ሪኒው ያደርገኛል I feel like my morning is off to a great start you know ሌላ self care ለኔ አሁን ለምሳሌ is waking up early like ከልጆቹ በፊት የምነሳበት ጊዜ ቀኑ ስሙዝሊ ነው የሚሄደው because I feel like በቃ ሁሉ ነገር በኦርደር ነው early ከተነሳሁኝ ልጅቷን ማጠባትንም ፓምፕ ማድረጉን ፓምፕ አድርጌ ቁርሳቸውን የሚሰራው ከሆነ ቁርሳቸውን ሰርቼ so that my husband can rest እሱም ዶፕ ስለሚያደርጋቸው in the morning
እኔ ቁርሳቸውን አዘጋጅቼ ላንቻቸውን ፓክ አድርጌ በቃ ብዙ ነገር ሰርቼ ሲነሱ ሩጫው ይቀንሳል። አትሊስት አም ላይክ ኦኬ ናው ልጆቹ ቁጭ ብለው I can enjoy time with them, like my husband don't feel rushed. So morning ጥሩ morning ይሆናል, you know what I mean? And so ለኔ waking up early, it's always been a form of self-care for me, like waking up early. So እንደዚህ ነው ልሻለሁ። It's really nice. I like it because soul care and then self care ነው ያሳየሽን እና በጣም ትክክል ነው። እኔም ሜቢ ሌላ ጊዜ ስለ ስፒሪቹዋል ጀርኒ ደግሞ ኢን ማዘርሁድ እናወራለን። ከዚ በጣም እናት ከሆንኩኝ በኋላ ብዙ ነገር ስፒሪቹዋሊ የተቀየርኩበት ራሱ ለእኔ ስፒሪቹዋል ጀርኒ ነው እናትነት ራሱ። ከዚ ያ ኢን ኮንትሮል መሆን ላይክ ብቻሽን ሆነሽ ራን ያረግሻቸው ነገሮች ኮምፕሊትሊ ስለማይሰሩ እሱን ለጎ ማድረግን ሰረንደር ማድረግ በጣም ትልቅ ሽፍት የሚያመጣበት ጊዜ ነው እና ዴፊኒትሊ ባይብል ማንበብ እንደ ባይብል ዊዝደም ያለው ነገር የለም in life like in general። ስለዚህ እሱ ላይ ጊዜ በደንብ ኢንቨስት ማድረግ ህይወታችንን በሙሉ ይጠቅማል። ዴፊኒትሊ ፕሬየር በጣም ይጠቅማል። ስለዚህ በሚቀጥለው ጊዜ ደግሞ ስትቺ ብናወራ ስፒሪቹዋል ላይፍ ይሆናል እና ደስ ይለኛል። ወትሽን ከስራ ውጪ ወይም ከላይ ከሚታየው ነገር ውጪ የረዳሽን ነገር ምናምን ስላሳየሽን አመሰግናለሁ። የመጨረሻ ጥያቄ እናትነት ላንቺ ምንድን ነው? በምን ልግለጸው? ቆይ እስቲ ለእኔ it's በጣም it's a huge responsibility and it's intentionality። በቃ I think that's the word that I would describe it as intentionality የሚጠይቅ ነገር ነው። because ቅድም እንዳወራ ነው እናት ስትሆኚ ፊዚክሊ እናት የምትሆኚው ነገር አለ አይደል? ልጅ በመውለድሽ እናት ነሽ ራይት? ልጅሽ ካንቺ መውጣቱ እናት ነሽ። ግን እናትነት በጣም ኢንቴንሽናሊቲ የሚጠይቀው ነገር ነው ለእኔ ብዬ የማስበው። ልጄን እንዴት ነው የማሳድገው? ምን አይነት ልጅ ነው የምፈጥረው? ምን አይነት ሰው ነው የምፈጥረው የሚለውን በጣም ማሰብ ያለብን ነገር ነው። ቢካዝ እኛ የምናስበው ኦኬ ልጆቹ በሉ የሆነ ቤሲክ የሆኑ ማይልስቶናቸው ሚት ማድረጋቸው ነው አይደል? ኦኬ በዚህ ሰዓት እንደዚህ ሆነ እንደዚህ። ግን you have to really decide okay ልጆቼ in 5 years, in 10 years, in 15 years, in 20 years አደልት ሲሆኑ ምን አይነት ሰዎች እንዲሆኑ ነው የምፈልገውት የሚለውን ነው። እኔ አሁን ከአሁኑ ነው ሰው መታረጊም። አሁን ለምሳሌ አንድ ኤግዛምፕል ልስጥሽ። ሲብሊንግ መፋቀር አይደል? አንዳንድ ፋሚሊ እህት ወንድም ማይስማማ አለ፣ በጣም ፍቅር ማያሳይ ምናምን አለ እና that's something that starts from the home, right? ልጆችሽን እንዲፋቀሩ፣ እንዲዋደዱ፣ እንዲተሳሰቡ የምታደርጊው is you as a parent, you know? አሁን አንድ ልጅ አንዱ ሲወርቅ ወደቀ ወንድም ሄድና እንትን በለው ለሱ አድርግለት። you already have instilling that, right? ወይም አንድ ነገር ዊን ሲያደርግ ወይም አንድ ነገር ሲያደርግ oh my goodness look he did this, do you want to say congratulations ለሱ? or birthday ከሆነ oh let's do something for him. like already you're sowing that in them, like okay እኔ ወንድም ከሆንኩኝ እህት ከሆንኩኝ I have to instill this, በቃ this is my responsibility ብሎ ከልጅነታቸው ይጀምራሉ። so that when they're 25, right? or like 45 እኛ ካለፍን በኋላ 50 ሲሆኑ when something happens innately ልጆቹ እርስ በርስ ይዋደዳሉ፣ እርስ በርስ ይፈላለጋሉ፣ እርስ በርስ so for me it's like something you saw at a very young age ከልጅነት ጀምረሽ የምትጀምሪው ነገር ነውና everything I do is like that. like ብዙ መጽሐፍ አላነብም ስለ እናትነትና parenthood. I pray እንዳልኩሽ መጽሐፍ ቅዱስ ነው የማነበውና እግዚአብሔርም የሚሰጥሽ wisdom አለ በልጅ በማሳደግ እና I think እሱ ነገር በጣም ረድቶኛል because በብዙ ነገር አሁን ቤት ውስጥ በምንቃነቀው it might seem a little too much maybe like ለሚያየው ሰው ግን for me I'm creating something in this household, you know? intentionally የሆነ ነገር ማለት ነው። so for me በቃ motherhood for me is በጣም intentionality በቃ attention የሚጠይቅ በደም ሞኒተሪንግ የሚጠይቅ ታይም የሚጠይቅ በጣም ታይም የሚጠይቅ ልጆቻችን ጋር ታይም ስፔንድ ሳናደርግ ልጆቻችን የሆነ ቦታ ለምን እንደዚህ ሆኑ ወይም ለምን እንደዚህ አልሆኑ ማለት አይቻልም። you know you have to spend time with your kids። በቃ እንዳልኩሽ አሁን ቅድም ኤግዛምፕል እንደሰጠሁት የሆነ behavioral change ስታይ ራሱ ውድ ሶርሱን ወዲያውኑ ምንድነው የሆነው ለምንድነው እንደዚህ የሆነው ሳያድግ ያደረ ባቄላ አይቆረጠምም ነው የሚባለው አለ አይደል? it's true, that's exactly what it is። በቃ እንደዚህ ለውጥ ስታይ I think ሳይ at least በልጆቼ ላይ
ቶሎ አድሬስ አደርገዋለሁ። ምንድነው የሆነው? ለምንድነው እንደዚህ የሆነው? እንዴት ነው ኮሬክት የማደርገው? እና በጣም ደግሞ ሌላ ነገር ማድረግ ፈሚ ክሬቲቪቲ የሚጠይቅ ነገር ነው። በጣም ክሬቲቪቲ የሚጠይቅ ነገር ነው። ሁሉንም ልጅ በአንድ ወይ ማሳደግ አትችልም። አሁን ለትልቁ የምጠቀመው ስትራቴጂ ለትንሹ በፍጹም አይሰራም። they have very different personality. so creative መሆን አለብሽ። so በጣም creative መሆን አለብሽ። እና actually we're having the conversation with my husband እንዴት ነው ክሬቲቭሊ ልጆችን የምናሳድገው? ለምን ዲሽ ማጠቡ፣ ላውንድሪ መስራቱ፣ ቤቱን ማጽዳቱ ምናምን ዳስ ቤሲክ ኒድ የልጆቹ ቤሲክ ኒዳቸው ነው። እሱ እንደውም ኮንቨርሴሽን መሆን የለበትም። like that should just be the basic stuff. like you know divide ተደርጎ ቾሮቹ እርስ በርስ መሰራት ያለበት ነገር ነው። ግን on top of that I think great parenting ጥሩ ፓረንቲንግ የሚለው ኢንቴንሽናሊቲ የሚጠይቅ እንዴት ነው ልጆቹን ክሬቲቭሊ እንዲማሩ የምናደርገው? እንዴት ነው ልጆቹን ክሬቲቭሊ እንዲጸልዩ የምናደርገው? you know what I mean? እንዴት ነው like you just have to, it requires so much creativity, you know, and so time እና energy spend ማድረግ የሚጠይቅ ነገር ነው motherhood, you know, and so ይሄን ነው የምለው። It's so good. Yeah, ልክ ነሽ. And it's beautifully described ያደረግሽው። ስለሰጠሽን ጊዜ በጣም ነው የማመሰግነው። እንግዲህ ሌላ ጊዜ ደግሞ የቻልሽ ጊዜ ስለ ስፒሪቹዋሊቲ ደግሞ ልናወራ ቃል አስገባሻለሁ። እሺ፣ ደስ ይለኛል በጣም። ቴንክ ዩ አንቺም ኢንቫይት ስላደረግሽኝ። እኔም ሁሌ I'm very happy to talk about motherhood. ከመጨረሳችን በፊት I want to also say በእንግሊዝኛ ነው ዌብሳይት አዲስ ላንች አደረግያለሁ። የት እንደምትገኝ you can tell them. Yeah, and so ዌብሳይቱ ስለ ፕሬግናንሲ፣ ሌበር ኤንድ ዲሊቨሪ፣ ፖስትፓርተም ላይ ፎከስ ያደረገ ነው። ብሎግ አለው። ብሎጉ ላይ አሁን እንደዚህ አይነት አንዳንድ እሹ ነው ኢምፖርታንት የሆኑ ሰው የሚጠይቀኝ እሹ ላይ እጽፋለሁ። አሁን ለምሳሌ the last blog was postpartum anxiety. like postpartum anxiety ምንድን ነው? ብዙ ጊዜ postpartum depression ነው የምናወራው፣ ግን postpartum anxiety ብዙ አናወራውም። እና ምንድን ነው የሚመስለው ስለሱ just more awareness so that ሌላ እናቶች እንደዚህ አይነት ፊሊንግ ሲሰማቸው ምን እንደሆነ እንኳን አትሊስት እንዲያውቁ እና ሬኮግናይዝ እንዲያደርጉት እና ትሪትመንት ካስፈለጋቸው ትሪት እንዲደረጉ ማለት ነው። ብሎግ አለው። ሶ ብሎጉ ኤቭሪ ዊክ የሆነ ነገር እጽፋለሁ። and then digital workbook ደግሞ አላቸው። digital workbook ደግሞ ፋይሎች ናቸው ዳውንሎድ የሚደረጉ on certain topics። ለምሳሌ አሁን ሳምፕል በርት ፕላን አለ። ላይክ ሆስፒታል ውስጥ ስንሄድ ለማዋለድ የምንፈልገው ዊሻችንን እዛ በርስ ፕላን ላይ ያለና ብዙ ሰው ማያውቀው ነገሮች አሉ። በርስ ፕላን ላይ መጨመር የሚቻል ወይ ዲስከስ ለማድረግ የሚቻል እንደሱ አይነት አለው። ሆስፒታል ባግ አሁን ሳይ ሆስፒታል ውስጥ ስንሄድ ባጋችን ውስጥ ምንድነው ፓክ ማድረግ ያለብን የሚለው ቼክሊስት ነገር አለው። ለእናት፣ ለልጅ፣ ለባለቤት፣ ለአብረውን ለሚሄደው ሰው። ሌላ ደግሞ ፖስትፓርተም ኤሰንሻልስ ላይክ ፖስትፓርተም ላይ የሚያስፈልገን ነገር ምንድን ነው ነው ላይክ በጣም ኢምፖርታንት ነው እነዚህ ነገሮችን ማወቅ። አትሊስት ልጅ ወልዶ ቤት ሲመጣ ለካ ኬሩ አያልቅም። የፖስትፓርተም ኬሩ የሚቀጥል ስለሆነ ማቴሪያል ምንድን ነው የሚያስፈልገው እና ቲፕስ አለው። እንደዚህ እኔ በራሴ ኤክስፒሪየንስ ያገኘዋቸውን ቲፖች አሉ እና ሌላም ብዙ እንደዚህ አይነት እንትኖች አሉ፣ ኦንላይን ናቸው። ሶ ጎ ኤንድ ሲ የሚጠቅማችሁ ነገር ካለ ከዛም ዳውንሎድ ማድረግ ይቻላል። ያ ፎሎ አድርጓት ሶሻል ሚዲያ ላይም ዶክተር ቤቲ በሚለው። ያኛው ለራሱ አካውንት አለ ኦር ላይክ ባንቺ ነው? አነስቴዚዮሎጂስት ማም ነው አይደል? አዎ www.anesthesiologistmom.com ነው ሊንኩ። ኢንስታግራም ላይም አለ። ቲክቶክም አሁን አንዳንድ ነገር መጨማመር ጀምሬያለሁ። እግዚአብሔር ይርዳን። እንግዲህ ኢንከሬጅ ካደረጋችሁኝ በአማርኛ መጀመራለሁ ብያለሁ። ቲክቶክ ውልሲ ዶክተር ቤቲ በሚለው በሶሻል ሚዲያ ታገኛታላችሁ። ዌብሳይቱንም ደግሞ ዲስክሪፕሽን ላይ አደርጋለሁ። የሄዳችሁ ሪሶርሱን መጠቀም ነው። ከሙያ ልምዷም ከእናትነቷም ነው የምታካፍለው። ቤቲ ስለሰጠሽን ጊዜ በጣም አመሰግናለሁ። ቴንክ ዩ አና፣ አመሰግናለሁ። ቴንክ ዩ ሶ ማች።